ሳንቲያጎ በርናቦ ዘ ግሬተስት ካምባክ እንግዲህ ሲጠበቅ ነበር። እንዳያችሁት ግን መሳካት አልቻለም። ስቴዲየሙ ተዘጋ፣ ተከፈተ፣ ደጋፊ ጮኸ፣ አልጮኸ፣ ሃይላንድ ወረወረ፣ አልወረወረ፣ መድፈኞቹ መስሚያቸው ጥጥ። እያንዳንዱ ተጫዋች የሚገርም ፐርፎርማንስ ነው ነበር። እያንዳንዱ ሁላቸውም በየፖዚሽናቸው የሚገርም እንቅስቃሴ ነው የነበራቸው። ይሄን ትተን ይሄኛውን ማንሳት አንችልም። ራይስ የጨዋታው ኮከብ ተብሏል፣ ይገባዋል። ሁለቱም ኤምሬትስ ላይም ሳንቲያጎ በርናቦ ላይም የሚገርም ፐርፎርማንስ ነው ያሳየው። እንግዲህ ዴክለን ራይስ ይገባዋል። ከወጣበት ወጪ አንጻር እንግዲህ ብዙ ነገር ሲባል ነበር። እንግዲህ አሁን ያንን እያሳየን ይመስለኛል። ለምን ያን ያክል ወጪ ወጣበት የሚባለውን መልስ የሰጠ ይመስለኛል። አሁን ራይስ ዋው አሜዚንግ ነበር። ጨዋታውን ሙሉ ለሙሉ ተቆጣጥሮታል። ሚድፊልድ ላይ ያለው ሁኔታ ሌሎችም እነ ቶማስ ፓርቴ፣ እነ ስኬሊ፣ እነ ሳሊባ፣ እነ ቲምበር፣ እነ ኪዊየር እያንዳንዳቸው በቃ ያልተጠበቀ ፐርፎርማንስ ነው ያደረጉት። የሚገርም ነበር። እንግዲህ ማድሪድን እዛ ድረስ ተጉዞ 2-1 እንግዲህ ጣብጦ በመመለስ ትልቅ ጀግንነት ነው እንግዲህ። ስለዚህ አርሰናሎች ካሳዩት ፐርፎርማንስ አንጻር ይገባቸዋል። እኔ ግን ሌላ አንደርሬትድ ነው ብዬ የማስበው ተጫዋች ቢኖር ሜሪኖ ነው። ሜሪኖ 3 ነገር ልጥቀስላችሁ እዚህ ጋር። ሜሪኖ የመጀመሪያው ሳካ የመታው ፔናልቲ የእሱ ነበር። ኦልሞስት ኮርና ላይ ነበር እንግዲህ ተጎትቶ የወደቀው። በሱ ምክንያት ፔናልቲ አርሰናል አግኝቷል። ሁለተኛ ደግሞ የሳካ አሲስት ራሱ ሜሪኖ ነው አሲስት ያደረገው። በሚገርም መረጋጋትና በሚገርም አሾልክ የሰጠበት መንገድ አስደናቂ ነው። ልጁ ይለያል። ትንሽ ሲጮት ይዘገያል፣ ግን በጣም ተቾቹ የሚገርሙ ናቸው። ሶስተኛው ጎል የማርቲኔሊ ጎል ማነው አሲስት ያደረገው? ሜሪ ነው። ስለዚህ ሜሪኖን አለማድነቅ አይቻልም። ሜሪኖ በጣም አስደናቂ ተጫዋች ነው እና አርሰናል ላይ እንግዲህ ይህን የሚያክል ተጫዋች መጥቶ እንግዲህ ይህን ያክል ለውጥ መፍጠር መቻሉ የሚገርም ነው። አጥቂ ችግሮችን በጣም በሰፊ ሁኔታ እየፈታ ያለ ተጫዋች ነው እና ሜሪኖን ሳላደንቅ አላልፍም። እንግዲህ አብዛኞቻችሁ ሜሪኖን ስትጠቅሱ አላየሁም፣ ግን እኔ ሜሪኖን የሚገርም ፐርፎርማንስ ያሳየው እንዲሁም ሜሪኖ ነው ብዬ ነው የማስበው። እንግዲህ ቀጣይ ደግሞ ከፒኤስጂ ይኖራል። እንግዲህ ከፒኤስጂ ለሚኖረው ጨዋታ በነገራችን ላይ አንድ ትልቅ ስጋቴ ልንገራችሁ። የፓርቴ ቢጫ ማየት። ፓርቴ በፍጹም ቢጫ ማየት አልነበረበትም ከሪያል ማድሪድ። በነገራችን ላይ ፒኤስጂ ሚድፊልድ ምርጥ ነው። እነ ቪትኒያን ስታዩ ሌሎቹንም ስታዩ በጣም ኳስ ይይዛሉ፣ በጣም ይንቀሳቀሳሉ፣ ሚድፊልድ ላይ በጣም አክቲቭ ናቸው እና እንደዚህ አይነት ደግሞ ተጫዋቾች ባሉበት ሁኔታ እነ ቶማስ ፓርቴን ማጣት ለአርሰናል በጣም ከባድ ነው። ምክንያቱም ምን ያህል ፓርቴ ሲገባ የአርሰናል ሚድፊልድ ዶሚኔት እንደሚያደርግ ታያላችሁ እና ፓርቴ ሲኖር በእርግጥ ራይስም አለ፣ ግን ፓርቴ ራይስ ኦዴጋርድ ሲጣመሩ መሀል ላይ ይለያል። በቃ እኔ እንጃ የተለየ ፐርፎርማንስ ነው የሚያሳዩት እና ቶማስ ፓርቴ እኔ ለፒኤስጂ ስጋት ነው። ግን አሁን ስጋቱን እንተውና እንግዲህ አርሰናል ትልቅ ድል ነው ያደረገው። ይህን ድል እያጣጣመን ያለ ነው። ቀጣይ ከፒኤስጂ የፓርቴ ጉዳይ እንዴት ነው? የአርቴታ የቤት ስራ ነው። እንግዲህ ቀጣይ ከፒኤስጂ ያለው ሁኔታ እናያለን። መልካም ጊዜ